ሰላም በዛሬው ቪዲዮ ደግሞ የምናየው ኤክስ ላይ እንዴት አድርገን ማስታወቂያ ወይም አድ ራን ማድረግ እንደምንችል እናያለን። ኦኬ ከእናንተ የሚጠበቀው ጉግል ሄዳችሁ አካውንታችሁን መክፈት ነው። ከዛ በኋላ እንደዚህ ኤክስ በሁለት መንገድ ነው የአድስን አካውንት አክሰስ ማድረግ የምንችለው። ይህ እንደምትመለከቱት የትዊተር ሆም ፔጅ ነው። ሶ እዚህ ጋር እታች ላይ ሞር ብለን አድ የምትላለች በዚህ በኩል መሄድ እንችላለን። አንደኛው ኦፕሽን ወደዚህ ያመጣናል ወደዚህ ቦታ። ካልሆነ ደግሞ ጉግል ላይ ቀጥታ በመሄድ ኤክስ አድስ ብለን ሰርች ብናደርግ እንደዚህ አድቨርታይዚንግ ኤክስ ቢዝነስ የሚል አለ። እሱን ክሊክ ስናደርገው እንደዚህ አይነት ዌብ ፔጅ ቦታ ያመጣናል። ከዛ ላውንች ካምፔን ስንለው መልሶ ቅድም የገባንበት እዚህ ቦታ ያመጣናል ማለት ነው። ኦኬ ሶ በሁለት መንገድ አክሰስ ማድረግ እንችላለን። መጀመሪያ ላይ ከዛ እዚህ ጋር ከገባን በኋላ በመጀመሪያ በራሱ ካምፔን ዲቴል ብሎ አውቶማቲካሊ ሴልስ መርጦ ይመጣልናል እዚህ ጋር እንደምናየው ማለት ነው። ሶ ከዛ እኛ ምንድነው የምናደርገው? የመጀመሪያው ስቴፓችን የሚሆነው እንቺኛዋን ኤዲት ማለት ነው። ከዛ እዚህ ጋር ኦብጀክቲቭ እንድንመርጥ ያዘናል። ኦኬ ፌስቡክ ላይ ካምፔን አድሴት አድስ ብለን እንደምንሄደው ሁላ እዚህ ጋርም ደግሞ እንደዛው ስቴፖቹ አሉ። ከዛ ውስጥ ግን የዲጂታል ማርኬቲንግ ፈነል የምንለውን ነገር እዚህ ጋር ይቀመጣል። አዌርነስ ከተፈለገ፣ ኮንሲደሬሽን ከተፈለገ፣ ኮንቨርዥን ከተፈለገ በሚል ሶ እዚህ ጋር የተለያዩ እንትኖች አሉን፣ ኦብጀክቲቮች አሉን። የመጀመሪያው ሪች ነው ከአዌርነስ ጋር ተያይዞ። ሌላኛው ኮንሲደሬሽን ነው። ቪዲዮ ቪው አለው፣ ፕሪሮል ቪውስ የምንለው አለ፣ አፕ ኢንስታሎች ከተፈለገ፣ ዌብሳይት ትራፊክ ከተፈለገ እና ለኢንጌጅመንት ኮንቴንታችን ላይ ኢንጌጅ እንዲያደርጉ የምንፈልጋቸው ካለን ደግሞ በዚህ ጋር እንሄዳለን። እንደዛው ደግሞ ኮንቨርዥን ከተፈለገ አፑን ኢንስታል ካረጉት በኋላ ላዩ ላይ ኤኒ አክቲቪቲ እንዲወስዱ ሳይን አፕ እንዲያደርጉ፣ ለምሳሌ የራይድ ከሆነ ላዩ ላይ ዳውንሎድ ከማድረጋቸው ባሻገር ኮል ጠርተው በአፑ ሲስተናገዱ እነሱ በተጨማሪም ደግሞ ሴሎችም እንደዛው ወደ ዌብሳይታችን ልከናቸው ከዌብሳይቱ ጋር ትራክ አድርጎ ምናምን ነገር መደረግ ከተፈለገ ይሄኛው ቤታ ነው። ቤታ ከዚህ በፊት እንዳወራሁትኝ የቴስት ሲሆን ነው ቤታ የሚለው። ሶ ኪወርድ አሁን ለምሳሌ ሰው ሮናልዶ ብሎ ሰርች ሲያደርግ ትዊተር ላይ የኛ ማስታወቂያ እንዲመጣ፣ ትራምፕ ብሎ ሰው ሰርች ሲያደርግ የኛ ማስታወቂያ እንዲመጣ ከኪወርድ ጋር አገናኝተን ማለት ነው። እና ጉግል ሰርች አድስ የምንለው ነው በኔክስት የምናየው ማለት ነው። ሶ ከሱ ጋር የሚቀራረብ ነው ይሄም አለ ማለት ነው። ሶ እነዚህ ኦብጀክቲቮች አሉን። በእኛ ኬዝ ለኤግዛምፕል በሪች እንመጣለን። ኦኬ ሶ በሪች እንሄዳለን። እሱን ሰሌክት ካረኩኝ በኋላ ኔክስት እለዋለሁ። እዚህ ጋር የስ እለዋለሁ። ሴልስን ልቀይረው ወይ ነው የሚለኝ። ያው ኮንፎርም አደርገዋለሁ። ከዛ በኋላ እዚህ ፔጅ ጋር እንመጣለን። እዚህ ጋር የፔመንት ሲስተም ምናምን እንድናስገባ የሚጠይቀን ቦታ ነው። ሶ ይሄንን እዚህ ጋር ምንም አናረጋቸውም። እነዚህ እንደዚህ ትተናቸው ነው እናልፈው። ይሄ የካምፔን ዲቴል ነው። ሪች ነው የምንፈልገው ብለናል። ካምፔን ኔም ከተፈለገ እዚህ ጋር አፕ ወርክ ልበለውና እንትን እንለዋለን፣ ሪች ልበለው። ከዛ እሱን ካስገባው በኋላ እዚህ ጋር አድ ክሬዲት ካርድ ነው የሚለኝ። እሱን ዘለዋለሁ። ከዛ ኤቢ ቴስት ፌስቡክ ላይ እንዳለውላ ሁለት ማስታወቂያዎችን ቴስት ማድረግ ስንፈልግ ነው። ካምፔን በጀት ኦፕቲማይዜሽንም እንደዛው ደግሞ ካምፔኑን በጀቱን ኦፕቲማይዝ እያደረገ እንዲያከፋፍልልን ስንፈልግ ነው የምንመርጠው። ይህን አንነካውም፣ ይህንንም እንደዛው አንነካውም፣ በኋላ ላይ ስለምናገኘው ማለት ነው። ኦፕሽናል ነው። ሶ ኔክስት እንላለን። ኔክስት ስንል ወደ አድ ግሩፕ ይወስደናል። ካምፔንን ጨርሰናል። የአፕወርክ ሪች ብየዋለው። ከዛ በኋላ ይሄ ሳምፕል ነው። ኦኬ አድ ግሩፕ የምንለው ደግሞ እንደዛው አድሴትና አድስን ፌስቡክ ላይ ያሉትን በሁለት ይዞ ያለው ነው አድ ግሩፕ የምንለው ማለት ነው። ዲቴይል የምንሞላበትና በተጨማሪም ደግሞ ማስታወቂያውን ወይም ኮንቴንቱን የምንመርጥበት ቦታ ነው። ኦኬ ሶ ይሄው አድ ግሩፕ ጋር መጣው። የመጀመሪያው ስም ሰጠዋለው። ሶ አፕ ወርክ ለቀደሙ ሪች ልበለው ስሙን። ከዛ በኋላ እዚህ ጋር መጣለው ሰጠውትኝ። ከዛ በጀት ስኬጁል ነው የሚለኝ። ዴሊ ስንት ነው ማውጣት የምፈልገው ነው የሚለኝ። ዴሊ እኔ 10 ከሆነ 10 እለዋለሁ። ከዛ ቶታል ደግሞ ለማውጣት የምፈልገው ስንት ነው ሲለኝ 100 እለዋለሁ ማለት ነው። ሶ ያው 100 አልኩትኝ።
ለ10 ቀን ራን እንዲያደርግ ከፈለኩኝ ማለት ነው። ከዛ ይሄው መቼ ይጀመር ይላል። ከዛ በኋላ እዚህ ጋር ደግሞ አይ መጨረሻ ቀኑ ማሳወቅ እፈልጋለሁ ከተባለ እዚህ ጋር አይ ዝም ብሎ ራን ይሁን ካላችሁ ደግሞ እንጂ ነው የምታበሩለት ማለት ነው። ብሩ ልክ ሲያልቅ ይቆማል። ግን እኔ በጀቴም ቢሆን ለ7 ቀን ራን ማድረግ ከፈለኩኝ ለምሳሌ ዛሬ ጁን ነው ጁላይ እንመልስና 15 አይደለ እኔ በ22 እንዲያልቅ ከፈለኩኝ ይኸው 100 አለ ቴክኒካሊ $80 ነው የሚሆነው። ግን ይኸው በቃ እንትን አትበለው በዚህ ቀን ጨርሰው ለአንድ ሳምንት ራን አድርግ ስለው ማለት ነው። ሶ እዚህ ጋር ምን ይለኛል? ይኸው ለ7 ቀን $70 ፐር ዊክ ታወጣለክ በቀን $10 ካወጣክ ነው የሚለኝ። ኦኬ ምንም አልለውም። ይኸው ይሄ ነው ፕላኔ እተዋለሁ። ከዛ ዴሊቨሪ ጋር ስንመጣ ምንድነው የፈለግከው? ጎሌ ማክሲማይዝ ሪች ይላል። ከዛ ደግሞ ሪች ዊዝ ኢንጌጅመንት አሁን ይሄ ሪኮመንድ ነው ከላይ ስለመጣው ነው። ሪች ዊዝ ኢንጌጅመንት ካልኩትኝ ደግሞ ሪቹንም ኢንጌጅመንቱንም አንድ ላይ ያንጣልኝ ነው። ኦኬ ሶ ይሄኛውን የፈለግነውን እንመርጣለን። ከዛ እኔ በመጀመሪያው ሄዳለው። ከዛ አሁን እዚህ ጋር ቢድ ስትራቴጂ ነው። ሶ ስንት ትከፍላለህ? ለ1000 ሪች ስንት ትከፍላለህ? ለ1000 ኢምፕሬሽን ስንት ትከፍላለህ ነው። ሶ አውቶ ቢድ ካልነው ራሱ ሲስተሙ በሚያስከፍለን ነው የሚያስከፍለን። ታርጌት ካልን ግን አይ እኔ መክፈል ፈልገው ለ1000 ኢምፕሬሽን ወይም ሪች ከዚህ እስከዚህ ነው ምለው ማለት ነው። እና ይኸው እዚህ ጋር አሁን ለምሳሌ ቢድ ሰጀስሽን ብሎ ለ1000 ሪች እኔ ማስከፍለው ይላል ትዊተር። ሶ ከ3.5 እስከ $6 ነው በአማካይ የሚያስከፍለው። ኦኬ ሶ ያንተ ስንት ነው መክፈል የምፈልገው? አሁን ቢድ ለጨረታ አይደለም የምንሄደው ብሎ እዚህ ጋር ያመጣልኛል። አሁን እሱ እዚህ ጋር አውቶማቲካሊ የመረጠልኝ ሚድሉን መርጦ ለ1000 ሪች $4.75 ክፈል ነው የሚለኝ። አይኔ የፈለኩትኝ 4 ከሆነ እዚህ ጋር ቀይረዋለሁ ማለት ነው። ኦኬ እዚህ ጋር ቀይረዋለሁ። አይ እኔ የፈለኩትኝ አውቶማቲክ ቢድ ነው ካልን ደግሞ እዚህ ጋር እንደዛው ማስገባት እንችላለን ማለት ነው። ኦኬ ከዛ እነዚህን ከመረጥን በኋላ ምንከፍለው በኢምፕሬሽን ነው ብሎ ደግሞ እዚህ ጋር አምጥቶልኛል። ኢምፕሬሽን ሲፈጠር ነው የምከፍለው ነው እሱን። እሺ ከዛ ፍሪኩዌንሲ ካፕ የምንለው ደግሞ ይሄ እነ አድስ ማናጀር ላይ አለ፣ ግን ቃሉ ነው የተለየው። ፍሪኩዌንሲ ካፕ አውቶማቲካሊ ከሆነ አንድ አካውንት ጋር ስንት ማስታወቂያው ይታይ ነው። ኦኬ አውቶማቲካሊ እሱ ሪኮመንድ አድርጎ ወይ 2 ያሳየዋል በሳምንት ወይ 3 ያሳየዋል። አይ እኔ ከስተም ላድርገው ካልን ይኸው በ7 ቀን ውስጥ አንድ አካውንት ጋር 7 ያሳየው ካልን ቀን በቀን ያሳይልናል ማለት ነው። ይኸው እዚህ ጋር ኦኬ ይሄኛው እሱን ነው የሚያመላክተው። ሶ እኔ አውቶማቲክ ላይ ተዋለው። ከዛ በኋላ ፕሌሲንግ ደግሞ ሲመጣ ይሄ ደግሞ ፔሲንግ ጋር ስንመጣ ስታንዳርድ እና አክሲለሬትድ የምንለዋል። አሁን በቀን 5000 በስታንዳርዱ ወይም ቀስ ብሎ በራሱ በቀን 5000 ሪች የሚያደርግ ከሆነ አክሲለሬትድ ካልኩትኝ ግን የ7 ቀን ፕላን ያደረኩትን አሯሩጦ በ3 ቀን ውስጥ ይጨርሷል ማለት ነው። ኦልሞስት የምፈልገው ሪች 100,000 ከሆነ እሱን አሯሩጦ ያመጣልኛል ማለት ነው። ስታንዳርድ ከተባለ ግን 7ቱን ቀን ከፋፍሎ በቀን 100,000ን በቀን ስንት ላድርሰው 10 ምናምን ሺህ እያደረገ ለ7 ቀን ይከፋፍለዋል ማለት ነው። አክሲለሬትድ ካልኩትኝ ግን በአንዴ ይጨርሰዋል። በአንዴ መጨረስ ይችላል በ3 ቀን ውስጥ ማለት ነው። እሱን ነው የሚያሳየው ይሄ። ከዛ እዚህ ጋር ደግሞ ካፕ ላይ ኮንቨርዥኖችን እነዚህን ትራክ ምናምን ማድረግ ከፈለግን ኦፕሽናል ነው። እዚህ ጋር አፑን መርጠን ምናምን ኮኔክት አድርገን ምንሰራበት ሚንስ ነው። ሌላኛው ሜዠርመንትም እንደዛው ወደ ዌብሳይታችን ከዌብሳይታችን ጋር ታጎችን በማገናኘት ዌብሳይታችን ላይ ክሊክ ስንት ሰው ክሊክ አረገ ባይ የሚለው ስንት ሰው ክሊክ አረገ የምንል ሜዠር የምናደርግባቸው መንገዶች ናቸው እነዚህ። ኦኬ ከዛ ግን ፕሌስመንት ጋር ስንመጣ ደግሞ አሁን እንትኖቹን ሞላላን። ፕሌስመንት ጋር ስንመጣ የት ጋር ነው እንዳስተዋውቅ ለምፈልገው በፊት አድስ ማናጀር ላይ ኢንስታግራም ላይ ፌስቡክ ስቶሪ ላይ እንትን ላይ ሜሴንጀር ላይ ምናምን እንላለን። እዚህ ጋር ግን ብዙ ኦፕሽን ስለሌለ ሆም ታይም ላይ እናለ እነዚህ ፊድ የምንላቸው ከዛ ፕሮፋይል ስርም እንደዛው ይቀመጣል። ሰርች ሲደረግ ከዛ ሪፕላይ እነዚህ አራቱ አውቶማቲካሊ ተመርጠዋል። ካልፈለግን እንደዚህ ማጥፋት እንችላለን ማለት ነው። ኦኬ ሶ እሱን ይመስላል። ከዛ ደግሞ ዲሞግራፊክ ጋር ስንመጣ አሁን ዲቴል የምናስቀምጥበት ነው። ወንድ ብቻ እንዳይ ከፈለኩኝ ሜን ዊሜን እያልኩኝ ቀያይረዋለሁ። እንደዛው ደግሞ ኤጅ ሬንጅም ማስቀመጥ ከፈለኩኝ ለምሳሌ እዚህ ጋር ከ18 እስከ 54 ከሆነ እንደዚህ አስቀምጣለሁ። ከዛ በላይ ከሆነ እንደዚህ ይለዋለሁ ማለት ነው። ይሄን
መነካካት ይቻላል። ላንጉጅም ደግሞ መርጠን ያው በኢትዮጵያኖቹ የሉም ቢሆንም ግን ላይክ የውጮቹ ከሆነ ደግሞ ጣሊያን ለብቻ ስፔን ለብቻ ካልን እዚህ ጋር እንሞላለን። ሎኬሽንም እንደዛው አሁን የኛ ኢትዮጵያ ነው አውቶማቲካሊ የመረጠልን፣ ግን ደግሞ አዲስ አበባም ከሆነ አዲስ አበባ ምናምን እያልን ብቻ ለብቻ የምናስገባ ቦታ ነው። ኦኬ ከዛ ደግሞ ትዊተር ላይ ለየት የሚያደርገው ሌላ ዲቫይስ የሚል ኦፕሽን አለ። ዲቫይስ ጋር መተን ዲስክቶፕ እና ላፕቶፕ የሚል ብቻ ነበረ ድሮ። እዚህ ጋር አይኦኤስ የአፕል ገብተዋል፣ አንድሮይድ ገብተዋል። እንዲህ ደግሞ ዲቴል ሞር ያስገባናል ማለት ነው። ከዛ ባሻገር ደግሞ ለምሳሌ አይኦኤስ ካልኩት በኋላ ራሱ ለምሳሌ የአፕልን መርጬ ከእንደገና አይፎን 15 ላይ ብቻ አስተዋውቅልኝ ምናምን እያልኩኝ ደግሞ ሉክ እንደዚህ መምረጥ እችላለሁ። ይሄ ደግሞ ሌላ የትዊተር ክሬዚ የሆነው ፓርት ነው ማለት ነው። ሶ እነዚህን እንዳለ መርጬ ከእንደገና ደግሞ የዲቫይስ ሞዴሉንም መምረጥ እችላለሁ ማለት ነው። ለምሳሌ በእኛ ሀገር ኮንቴክስት አይፎን 15 14 16 የሚይዙ ሰዎች በቃ የሆነ አፐር ክላስ ነው ተብሎ ይታሰባል። ስለዚህ እነሱ የሚገዙት እቃ ከሆነ እኛ የምናስተዋውቀው እነሱን ታርጌት አድርገን እናስተዋውቃለን ማለት ነው። የማይገዛ ሰው አያዩም። አይሆፕ ይህንን ፌስቡክ ቢጀምረው ደስ ይለኛል። እኔ አሁን ፐርሰናሊ ማይገዛ ሰው አያዩም። ሞር ታርጌት ማድረግ እንችላለን። ይሄ ደግሞ ኬረር ነው። ጭራሽ ሲም ካርድ ራሱ መምረጥ እንችላለን። ኦኬ አሁን እኛ ሀገር የለም፣ ግን ሌሎቹ ሀገር የኢትዮ ቴሌኮምን ሲም ካርድ የሚጠቀም ብቻ ጋር ውሰድልኝ ምናምን ማለት እንችላለን ማለት ነው። ሶ እነዚህም ታርጌትድ ናቸው። ኦኬ ሶ ሌላም ደግሞ እዚህ ጋር እንችኛውም አለች የመጀመሪያ ዲቫይስ የተጠቀሙበት በሱ ደግሞ ታርጌት ማድረግ ስንፈልግ አሁን ትዊተርን እኔ ልክ ስከፍት በአንድሮይድ ከሆነ በአንድሮይድ ዩዘር ይይዘኛል ማለት ነው። ሶ በሱ እሱን ታርጌት ያደርገኛል። ኦኬ ሶ ሌላኛው ደግሞ ኦዲየንስ ነው። እዚህ ጋር ሰብስክራይበር ፕሪሚየም ዩዘሮች አሁን ኦልሬዲ ለኤክስ ከፍለው ፕሪሚየም ዩዘር የሆኑት እነዚህ ቬሪፋይድ የሆኑት ምናምን እነሱ ጋር ብቻ እንዲታይ ከፈለግን፣ አይ ካለን ደግሞ እዚህ ጋር ለምሳሌ ኤክስክሉድ እና ኢንክሉድ የሚባሉ ሁለት ኦፕሽን አለን። ማስታወቂያችን እንዲታይላቸው የምንፈልጋቸው ሰዎች ኢንክሉድ የምናደርጋቸው ናቸው ከዚህ ውስጥ። ከዛ ደግሞ ኤክስክሉድ ደግሞ አይ እነዚህ ሰዎች እንዳይታይ፣ አሁን የኔ የቴክ ነገር ከሆነ ማስተዋውቀው አግሪካልቸር ላይ ያሉ ሰዎች እንዳይወጡ ማለት ይችላሉ ማለት ነው። እሱን እዚህ ጋር የምንመርጥበት ነው። ከዛ ደግሞ የበለጠ ደግሞ በደንብ ኪወርድ የምንሞላባቸው ቦታዎች ናቸው እነዚህ ደግሞ። ኦኬ አሁን ለምሳሌ ኪወርድም እንደዛው። አሁን ለምሳሌ ኤችፒ ላፕቶፕ ዩዘሮች ኤችፒ ላፕቶፕ ብዬ ኢንክሉድ አደርገዋለሁ። ከዛ ደግሞ ዴል ላፕቶፕ ደግሞ እንደ ዴል ላፕቶፕ ብሎ ሰው ሰርች ሲያደርግ ወይም ከሱ ኪወርድ ጋር የተገናኘ አታሳይልኝ ነው ማስታወቂያ። ሶ ይሄ ዲፕ የምንሄድበት ነው። ሌላኛው ፎሎወር አሁን ለምሳሌ የኔ ፔጅ አለ። ከዛ ደግሞ የሌላ ቲክቶክ ዊዝ ሰሎሞን የሚለውን ደግሞ እነሱን የሱ ፎሎወሮች ጋር እንዲሄዱልኝ ከፈለኩኝ እሱን እዚህ ጋር ማስገባበት። ከዛ ደግሞ ኢንተረስት ከኢንተረስት ጋር ተያይዞ አውቶሞቲቭ እንደዚህ የተለያዩ አሉና ከዚህ ውስጥ ለምሳሌ የኔ ከሆነ የኛውን መርጣለሁ። እንደዚህ መርጬ አልፋለሁ። ኦኬ ሶ አሁን ልክ ይሄንን ስመርጠው ይሄንን በኋላ መጣበታለሁ ብዬ ነበረ ከ9.2 ይሄ ብቻ ነው ሰው ያለው ኢትዮጵያ ውስጥ ከቴክ ጋር ተያይዞ እና በጣም ትንሽ ቁጥር ነው። ኦኬ ሶ አጠቃላይ ራሱ ያለው ይሄን ያህል ቁጥር ነው። 290,000 አካባቢ ነው፣ ግን ይሄ ቀንሶት ነው ትንሽ። እሱን ነው ኤስቲሜትድ አሉ ብሎ የሚያስበው ማለት ነው። በ30 ቀን ውስጥ አክቲቭ ዩዘሮችን ስለሚቆጥር ነው። ከዛ እንደዛው ደግሞ እየመጣን እዚህ ጋር ከቲቪ ጋር ምናምን እነዚህ ከፊልም ጋር ተያይዞ ለምሳሌ ዴድፑል ብለን እዚህ ጋር ጽፈን እሱን ሰርች የሚያደርጉ ሰዎች ጋር እንዲታይልን ምናምን ከሱ ጋር ተያይዞ ማለት ነው። እና ለምሳሌ አሁን ይህን ቪዲዮ ስቀርጽ እስራኤልና ኢራን እየተጣሉ ነው። ስለዚህ እዚህ ጋር ገብቼ እስራኤልና ኢራን ብሎ ሰው ሰርች ሲያደርግ ይህን ማስታወቂያ ያሳይልኝ ምናምን ስለው ማለት ነው። ሶ እንደዚህ ማለት ነው። እዚህ ጋር ደግሞ አዲሽናል ኦፕሽን ብሎ ሪታርጌት ከዚህ በፊት ከኔ ፖስት ጋር ላይክ ያደረጉ የኔን ፖስት ምናምን እነሱ መልሰን ስናገኛቸው ፎሎወሮቼን ደግሞ ለብቻ የኔኑኑ ፎሎወሮች መልሼ ማስታወቂያ እነሱ ጋር እንዲታይ ስፈልግ እንደዚህ ኦኬ እነዚህ እሱ የምናስገባበት ቦታ ነው ማለት ነው። እዚህ ጋር ደግሞ ታርጌት ኦፕቲማይዜሽን የሚለው እኛ የመረጥነው አለ። አይ ኤአይ ደግሞ ይወስንልኝ ምንለው ከሆነ ደግሞ የተሻለ ውጤት እንዲመጣ ኤአይ ይወስንልኝ ካልን እንጂ ኦን እናደርጋለን ማለት ነው። ኦኬ ሶ ይሄ አድ ግሩፕ ዲቴል እንለዋለን ወይም በፌስቡክ ቋንቋ አድ ሴት የምንለው ማለት ነው። ኦኬ ከዛ እሱን ኔክስት እንላለን።
አሁን ወደ ኮንቴንቱ የምንቀይርበት ቦታ ነው የምንመጣው ማለት ነው። ኦኬ ሶሪ እዚህ ጋር በዚህ በኩል ያለው ኤስቲሜትድ ቅድም ስላልኩት ነው ኤስቲሜትድ ኦዲየንስ ያለኝ ኦዲየንስ ነው። ሶ ይሄንን ዳታ ኬታ መጣው ትዊተር ወይም ኤክስ ላስት 30 ዴይስ አክቲቭ የነበሩ ዩዘሮችን ያይና ምክንያቱም በዚህ ብር ይሄን ያህል ቦታ ልደርስ ትችላለህ ለሚለው ነው እዚህ ጋር የሚያሳየኝ ማለት ነው። ኦኬ ሶ ቀጣይ የምናየው እንትኑ ነው ኮንቴንቶቹ ነው። ሶ እዚህ ጋር ስም ልስተው ኮንቴንት እንዴት እንደምንሞላ ነው። ሰው ለምሳሌ እዚህ ጋር ስንመጣ ከዚህ በፊት ኦልሬዲ ፖስት የተደረገ ከፈለኩኝ እዚህ ጋር ዩዝ ኤግዚስቲንግ ብዬው ከዛ ይዤው እመጣለሁ። አሁን ለምሳሌ ሉክ ዚስ ዋን ሶ ይሄንን ይዤው መምጣት ይችላል ወደዚህ ማለት ነው። ከዚህ በፊት ፖስት ያደረኩት ከሆነ አይ አሁን እዚሁ ፖስት ላድርግ እንደ አዲስ የምንል ከሆነ ደግሞ እሱንም እንደዛው። ሶ እዚህ ጋር ስም ሰጠነው። እዚህ ጋር ደግሞ ፖስት የምናደርገው ኤኒ ከዚህ ውስጥ ሪሌትድ ከሆነ እሱን ፒክ እናደርጋለን ካታጎሪውም ማለት ነው። ከዛ ዴስቲኔሽኑን ላይ ክሊክ ሲያደርጉት ወዴት ሂዱ አይነት ነገር ነው ይሄኛው ዌብሳይት አፕሊኬሽን ወይም ነን እለዋለሁ። ሶ እዚህ ጋር መጣና ስታርት አፕ ወርክ ናው የሚል በቃ ታይትል ነገር ይሁን ለሳምፕል ስለሆነ ከዛ በኋላ እሱን ታይትሉን ከጻፍኩት በኋላ ይኸው እዚህ ጋር ማለት ነው እዚህ ጋር ሳምፕል ማየት እንችላለን። ኦኬ ሶ እዚህ ጋር መልቲፕል 2-3 ቪዲዮ እንደ ካሮሶል ከሆነ እዚህ ጋር እነሱን መምረጥ እንችላለን። አንድ ሚዲያ ብቻ ከሆነ ሲንግል ሚዲያ እንላለን። ከዛ አድ ሚዲያ ብለን ከኮምፒውተራችን ላይ ወደዚህ እናመጣለን ማለት ነው። ሶ ለምሳሌ ይሄ ከሆነ ይሄን እመርጣለሁ። ከዛ ኮንፎርም እለዋለሁ። ኦኬ ይሄን ሴሌክት ካደረኩ በኋላ ኮንፎርም እለዋለሁ። ከዛ ይሄው እዚህ ጋር እንደዚህ ያመጣልኛል ስታርት አፕ ወርክ ናው የሚል ይሄው እንደዚህ በቀላሉ ማለት ነው። ከዛ በኋላ ይሄንን ካየሁት በኋላ አለቀ ፕሮሞት ኦንሊ የሚል እንትን ይገባላል ምናምን ይለኛል። ኦኬ ሶ ይሄው ሳምፕሉ ይሄን ይመስላል። ታይም ላይ ያለው ሰርች ሪዛልት ላይ ሲሆን ደግሞ ሰው እዚህ ጋር መጥቶ ሰርች ሲያደርግ ከስር እንደዚህ ማስታወቂያ ይታያል ያንተ ነው። ይሄው ፕሮሞትድ ብሎ እንደዛው ፕሮፋይል ስር ከሆነ ደግሞ የሰዎች ፕሮፋይል ስርም እንደዚሁ ማስታወቂያ ይታያል የሚል ነው። ይሄኛው ሚሚክ አርጎ ሲያሳየም ማለት ነው። ከዛ ይሄን ከሞረጥን በኋላ ኔክስት እንላለን። እዚህ ጋር የመጨረሻው ስቴጅ ነው ሪቪው እንድናረግ የሚያዘን ቦታ ማለት ነው። ሶ ካምፔን ዲቴይሉ ይሄ ነው ብሎ እንደዚህ ያሳየኝ። ኦኬ ከዛ አድ ግሩፕ ላይ ይሄው ይሄንን ያስገብታል። ዴሊ በጀት 10 ብላል። ቶታል 100 ነው ያለኝ ብላል። ይሄን ቀን ይጀምር ይሄን ቀን ምናምን እያለ እዚህ ጋር እንዳለ ያሳየኛል ማለት ነው። ይሄው እንዳለ ሶ ታርጌት ኦዲየንስ ከዚህ እስከዚህ ሺ ነው ምናምን ብሎ ጀንደር ኤኒ ብላል። እድሜ ከዚህ እስከዚህ ብለኛል። ሎኬሽን በቃ ኢትዮጵያን ነው የመረጥኩት ዋን ሎኬሽን ምናምን ብሎ መጣ ማለት ነው። ከዛ በኋላ መጨረሻ ላይ ላውንች ነው በቃ ይሄንን ላውንች ካረግን በኋላ አዳችን ቪዚብል ይሆናል ማለት ነው። ፔመንት ኢንፎርሜሽናችን ካስገባን በኋላ ሶ ኤክስ ይሄን ይመስላል በአጭሩ። ኔክስት ደግሞ የጉግል አድስን እንመለከታለን።